ልዕልት ልዩና የ100 ዓመቱ እንቅልፍ። በአንድ ወቅት ንጉሥ ቴዎድሮስና ንግሥት ሳባ በሚባል ታላቅ ቤተ መንግሥት ውስጥ ይኖሩ ነበር። ለብዙ ዘመናት ልጅ ናፍቀው ነበር። በመጨረሻም ልዩ የተባለች ቆንጆ ሴት ልጅ ወለዱ። ንጉሡና ንግሥቲቱ በጣም ተደስተው ለልጃቸው ክብር ታላቅ ግብዣ አዘጋጁ። በአካባቢው ያሉትን ደግ ተረቶች ሁሉ ወደ ግብዣው ጠሩ። ግብዣው ላይ ደግ ተረቶች ለሕፃኗ ልዩ ስጦታዎችን ሰጡ። ተረት ገነት ወደ ሕፃኗ አልጋ ቀርባ ደግነትና ብልህነት ስጦታሽ ይሁን ስትል መረቀቻት። ንግሥት ሳባ በደስታ ፈገግ ብላ ልጇን በደግ ተረት እጅ ውስጥ ስትመለከት በኩራት ተሞላች። የቤተ መንግሥቱ አዳራሽ በብርሃንና በሙዚቃ ተሞልቶ ነበር። በድንገት ያልተጠራችው ክፉ ተረት ሞራ ወደ አዳራሹ በኃይል ገባች። በንዴት እየተንቀጠቀጠች እኔን ስላልጠራችሁኝ ልዕልቲቱ 16 ዓመት ሲሆናት በፈትል መፍትያ ጣቷን ተወግታ ትሞታለች ስትል ረገመቻት። ንጉሥ ቴዎድሮስ በድንጋጤና በንዴት ከዙፋኑ ተነሳ። ሁሉም በድንጋጤ ዝም አሉ። ሁሉም በሐዘን ሲያለቅሱ ደግ ተረት ገነት ወደ ንግሥት ሳባ ቀረበች። እርግማኑን ሙሉ በሙሉ ማስቀረት ባልችልም አቀልለዋለሁ አለች። ልዕልቲቱ አትሞትም፣ ነገር ግን ለ100 ዓመታት የሚቆይ ጥልቅ እንቅልፍ ትተኛለች። በመጨረሻም አንድ ልዑል ይቀሰቅሳታል ስትል አጽናናቻት። ንግሥት ሳባ ተስፋ በማግኘት ልጇን አቀፈች። ንጉሥ ቴዎድሮስ ልጁን ለማዳን ወሰነ። ጠባቂውን ካሳን አስጠርቶ በግዛቴ ውስጥ ያለውን የፈትል መፍትያ ሁሉ ሰብስበህ አቃጥል ብሎ አዘዘው። ጠባቂው ካሳ በመላው አገሪቱ እየተዘዋወረ መፍትያዎችን ሰብስቦ በትልቅ እሳት አቃጠላቸው። ንጉሡ ልጁ ካሁን በኋላ ደህና እንደሆነች አመነ። 16 ዓመታት አለፉ። ልዕልት ልዩ በጣም ቆንጆና ደግ ሆና አደገች። አንድ ቀን ቤተ መንግሥቱን ብቻዋን ስትቃኝ ከፍ ባለ ግንብ ላይ ያለ ምስጢራዊ ክፍል አገኘች። ልዩ ወደ ክፍሉ ስትገባ አንዲት አሮጊት በፈትል መፍትያ ስትፈትል አየች። ልዩ መሳሪያው ምን እንደሆነ ለማወቅ በጣም ጓጓች። ልዩ ወደ መፍትያው እጇን ዘረጋች። ልክ መፍትያውን ስትነካው ጣቷን ተወጋች። ወዲያውኑ ትንፋሿ ቀዘቀዘና በአቅራቢያዋ በነበረው አልጋ ላይ ወደቀች። መላው ቤተ መንግሥትና በውስጡ ያሉ ሰዎች ሁሉ ንጉሡና ንግሥቲቱም ጭምር ባሉበት ጥልቅ እንቅልፍ ውስጥ ወደቁ። በቤተ መንግሥቱ ዙሪያም ወፍራም የእሾህ ዛፎች በቅለው ተሸፈነ። 100 ዓመታት አለፉ። ብዙዎች ወደ ቤተ መንግሥቱ ለመግባት ቢሞክሩም የእሾህ ዛፎቹ አልፈቀዱላቸውም። በመጨረሻም ደፋሩ ልዑል አማሪ ወደ አካባቢው መጣ። አማሪ ስለ ታሪኩ ሰምቶ ነበር። በእጁ ስለታም ሰይፍ ይዞ እሾሆቹን እየቆረጠ በድፍረት ወደ ቤተ መንግሥቱ መግቢያ መራ። አማሪ ወደ ቤተ መንግሥቱ ገብቶ መኝታ ክፍሉን አገኘ። እዚያም ተኝታ ያለችውን ልዕልት ልዩን አያት። በውበቷና በሰላማዊ ፊቷ ተደንቆ ወደ እሷ ተጠጋ። አማሪ ጎንበስ አለና ግንባሯን ሳማት። በዚያን ቅጽበት የክፉዋ ተረት አስማት ተሰበረ። ልዩ ዓይኖቿን ገለጠችና አማሪን እያየች ፈገግ አለች። መላው ቤተ መንግሥት ከእንቅልፉ ነቃ። ንጉሡና ንግሥቲቱ በደስታ ተቃቀፉ። ልዕልት ልዩና ልዑል አማሪም ወዲያውኑ ተዋደዱ። በመላው አገሪቱ ታላቅ ድግስ ተደረገ። ልዩና አማሪም በታላቅ ሰርግ ተጋቡ። ከዚያን ቀን ጀምሮ ለዘላለም በደስታ በፍቅርና በሰላም ኖሩ።